Bam bam. This is Tabby vlog. And they had the any day I didn't allow. I'm too hyped up, Daddy. I'm sorry. So welcome to my YouTube channel. This will be my very first YouTube video. The plan is to become a vlogger. Yeah. What's wrong with me? The vlog will be Guzo. What that moment? Am I happy about it? No. ምክንያቱም እና ማለት ነው ዛሬ ብቻ ምን ያወራው ነው? This vlog will be about አንድ ላይ እንሄዳለን መሄድ ቀን በፊት ያለውን ውሎ ዛሬ አብራችሁኝ ትውላላችሁ ማለት ነው። ያ ከዚህ guys will love me and I will always love you። ሳላቃችሁ ራሱ ወዳችኋለሁ። ለምን ይሄን ቪዲዮ ላይክ ዩቲዩብ ለምን መጀመር እንዳስፈለገኝ ለምን የጀመርኩት እንዳለው ወደተረፈ I'm gonna tell you about it, all about it, don't worry። ከዛ የምር ከዛ ግሮዝ ደግሞ ካሳየው እንዴት ግሮ እንዳረኩኝም አሳያችኋለሁ። cuz like I am typical ኢትዮጵያዊ ማኒፕሌት ላረጋችሁ እየሞከርኩ ነው እንድታዩልኝ። Anyways ፓክ እናርጋ አንድ ላይ ምናምን አላችሁም cuz I already packed everything last night። ምክንያቱም ጧት አርፍጄ ዛሬ መነሳት ስለፈለኩኝ በቃ አሁን ለብሼ ምናምን ልምጣ ረጅም ወሬ አረኩኝ። ምንድነው የምዘፈልፈው? አሁን የተረዳሁት ነገር የሐሳብ ዝለላ የሐሳብ ዝለላ ነው የሚባለው። ቆይ ምንድነው ሐሳብ የሆነ ቦታ ረግጦ አንድ ቦታ ደግሞ የሚረግጥ ብቻ እሱ የሱ ነገር ተጠቂ እንደሆንኩኝ ያደርሽበታል። let me get dressed ከዛ እንወጣለን አንድ ላይ። anyways መጣ ለቲ በሰላም አገብቻለሁ እንጃ ሽልማቱ መቼም ማን ነው ያንን ወርቅ የሚችለው? እኔ ራሴ ጨነቀኝ በምን ተሸክሜው እንደምጣ። ሃይሜና እኔ እንዲህ አድርገን ባካፋ ነው። ከዛ አሁን ደግሞ ወዴት መሰላችሁ ጌድኩ? እስቲ እንደባለ ሱቅ አንድ 30 ደቂቃ ላሱላችሁ። እኔ ደግስሎንኩ ሰው እንግዲህ ስለሆነ ሱቅ ላይ ላሳያችሁ። ያው በጣም ፕሮፌሽናል ዩቲዩበር እስከሆን ድረስ ያ ሰው ሲመጣ ደነግጣለሁ። ሃይ ለጆሮ ጌጥ ያለኝ ፍቅር ተክ የማሚ ነው። እኔ ወናችሁ ጆሮ ጌጥ ግዙልኝ እኔ ነው አይበረክትልኝም ነገር እኮ። ኤኒዌይስ ልክ እቃው ማለት ነው የራሱ እቃ አይደለም። ምን እንዳረኩኝ ልንገራችሁ። አብሶሉት ገዛው። ከዛ አብሶሉት ገዝቼ ምን አደረኩኝ? ይሄ ኦሬዲ ባዶ ነበርና እዚህ ጋር ገለበጥኩት። ከዛ እዚህ ጋር ገልብጬ ምን አደረኩኝ? ከቴ እቺ ቪክቶሪያ ሴክሬቷን ዶፕ ጨመርኩበት። and then it looks so pretty. It's ሰው መጣ። ጫዋለሽ? ጫዋለ የኛውስ አንኳር አለ። ሮብስ ስንት ነው? ሮቡ ነው ካልኩሌት ላድርግልሽ አልኩት። ስንት ላይ ስንት እንደሆነ ብታውቁ ይላችሁ። ኪሎ ስንት ነው? 40 ብር ነው። ከዛ ካልኩሌት ላድርግልሽ አልኩት። ሩብ ስትጠይቅኝ ማይንድ ዩ ምን አይነት እንዴ! ለምንድን ነው እንዲህ እስኪወጥረኝ የምጠብቀው? አውለቅ ላይ ተቀምጬ ድፍረቴን የምታዩት ያለ ሰው ያጠጠኛ ነገር አይዶንት ኬር። ቲክቶክ ላይ ፎሎ አድርጉኝ ባካችሁ። ታቢ 2721 ብላችሁ ሰርች ስታረጉ እኔ እመጣላችኋለሁ። 2721ን ባታረጉ ታቢ ብሎ ፎልን ፍላወር ካለች እኔ ነኝ። ለምን ፎልን ፍላወር አደረግሻት ብላችሁ ከጠየቃችሁኝ ደግሞ ሳይው ስለማርኛ ሰክራለሁ ማለት ነው። አሁን ጥቅሜን ጨርሳ ታስወጣኝ ነው። ውጪልኝ እያለችኝ ነው ከሱቁ። ማን ያደርገዋል? ማን ቆያል? ያደርገዋል ይፈጥረኝ ለሰው ሐሳብ ያርጎ ፈጥሮኝ እንደው አመሰግናለሁ። አሲ ካንቴል ህፃናት ይወዱኛል። ህፃናት ንጹህ ሰው ነው የሚወዱት በላሽ አይነዌይስ አሁን ቦርሳዬ መኪና ውስጥ እናስቀምጥና ከዛ ፋሚሊ ባይ ባይ ብለን ቤት ያሉትን ሰዎች ተሰናብቼ እንሄዳለን። ኦኬ ቤስ ሌትስ ጎ
እና ምድላችሁ ፈልጋለሁ መሰላችሁ እንደ ታዳጊ ዩቲዩበር እግዚአብሔር ያው በጣም ኮንፊደንስ ጀመር የሚዳብር ኮንፊደንስ ቢለኝ ኦ ማይ ጋድ አሁን ተመልሼ አልመጣም በሚል ኦዳሲቲ ያላችሁ ከ2 ወር በኋላ ስመጣ ታችኛለሁ ቤስ ስለዚህ ወዳይ ገብታችኋል። አሁን እሺ ፒሲን ታርቅ ተመልከቱ መኪና አስከፍት የሚሰማኝ ደስታ እንኳን ለዚህ እቺስ ሞቋል መኪና ደከመኝ። እኔ በጣም እግዚአብሔር ደረጃ ተራራ ዳገት ማጣይ ሰው ማለት ነው። ኤቭሪ ቪዲዮ ቲክቶክ ላይ ገብታችሁ ቼክ አድርጉ። ኤቭሪ ሲንግል ቪዲዮ ተራራ ዳገት ምናምን አያጣም። ኒውቲንግ አገኘው። ከዚህ በኋላ ደረጃ ምናምን ስወጣ ቪዲዮ አቱን ጠፍቶኛል። ልሄድ ነው። ቃሪያ ለምን ያጎረሰኝ? ቃሪያ ብቻ በነፃ የምጠጣው ቡና ደላስት ቡና ይዝ ቤቢ ግን ሶስት ልትያዙ አይገባም። ኦ ማይ ጋድ ከንፈሬ እንዴት ነው የሚያምረው! ነሽ አሜን ቤታችን ከአንቺ ጋር ትሁን። አሜን አይምሮሽን ሁሉ ክፍት ያድርግልኝ። አሜን ጤንነቱን ይስጥሽ። አሜን በቃ ቻው። እኔ ወላችሁ ወደ ኋላ መዞር የለብኝም አምባምባ ይለኛል ካልሆነ ሌትስ ጎ አውትፊት ቼክ ሰፈሩ እንዴት ደስ እንደሚል ላሳያችሁ። ያው እግሬንም እንዳታስገቢ ተብያለሁ። ሶ ፕሮባብሊ እሷን ማስገባት ግን ጥላዋን ማስገባት ይችላል። ጥላዋን ላስገባ እንግዲህ ልጆችን ልናወጣ ይገርማችኋል። እኔ ደስ ነው የሚለኝ እኔን አስገቡ አይዞሽ ምናምን እያለ አይደለ እሷ ብትመታው ልጅ እንይዝላታለን። እና አንድ ቀን ሶሊያና አንቺም አልፎልሽ ማለት ነው እንዳልመጪው የኔ ልጆች ከክላስ ለማውጣት እንዴት እንደሚያምር አገብኩኝ ማለት ነው። አጣግቤ ነበር አልኳቸው። ጨምረን እንበላለን። ምክንያቱም እኔ ወዲህ ነው የምሄደው ወደ ግቢ እንጀራ እየጨመሩ መብላት ሳምበኝ ይቀራል። እና አሁን የምልላችሁ ነው ብትጠግቡም ብሉ። ግቢ ነው የምትሄዱ እና አበሉ። ዮናስ ሰኞ እስከ ዓርብ እናንተ ቤት አልመጣም ስራ አለኝ እያልክ ነበር። ወሬን ስለሚወደኝ እኮ ነው የመጣሁት። ተመልከቱ ቡዲ እኔ ፖስተዋል ተናግሬያለሁ። ቡዲ ያደርገኛል። ፊትሽ ጋር ለቆሽ ጠንከራ ያለ ምትንካሽ እንዴ ከበላችሁ ከጠጣችሁ በኋላ የሚያስፈልጋችሁ ማረፍ መተኛት ነው። ግን አሁን the problem is I have to fix my hair like somehow ነገር ማድረግ አለብኝ። by the way I'm very sorry እያልኩኝ ስለነበር the whole video ላይ በጣም like አለርጂ ይዞኛል። I swear በጣም ያስነጠሰኝ ነው ያስባለኝ ነው። so I'm sorry for that። እሺ ስልኬ ቻርጀር ዘግቶ ማለት ነው ሻወር ልወስድ ስል ምናምን ፀጉሬን ሰራራ ምናምን አላሳያችሁ። አክቹሊ ፀጉሬን ምንም አልሰራሁትም። ለሁለት አድርጌው ነው የተኛሁት። ቦኔቴን ላወጣ ስል እዚህ ተስኩና ቦኔቴን ማውጣት አልችልም። ሶ እንዳይከሰከስ እንጸልያለን።
እና ባሱ 10 ሰዓት ይነሳል። አሁን 5 ሰዓት ከ10 ምናምን ሆኗል። ተደሩ ትነሳ ነግራችኋለሁ። Yes, I actually did wake up before alarm. ለምታወሪ the whole vlog በቴክስት እየመጣች ተበጠበጣቸው የነበረችው another personality ነች። እኔ why is no one talking? ምን አገባሽ? Does it become silent vlog? No, it doesn't. I forget to talk, sorry. አሁን እየሄድን ነው በቃ ባስ ልንይዝ 10 ሰዓት ድረስ ተብለናል። probably 9 ተኩል ምናምን ወጣን። ከ40 ደርሰናል I guess። ያ እዚህ ጋር ተቀምጬ ነው ተሳፍረናል። አሁን ደግሞ 10 ሰዓት ላይ probably እንነሳለሁ ብሏል። አሁን ግን ሰዓት መሰለኝ አናቱ ላይ 10 ሰዓት ነው። ተነስቶ ይሄዳል አይሄድም ነው ወይስ ማግኘት ልትፈልግ ትፈልጋለህ? ተስማማን ጊፍት 10 ከምናምን ሲል ተነስቷል ባሱ ማለት ነው። and then obviously ተኝቼ እዚህ ቦታ ላይ ነቃው። ስለማስብላችሁ ቪዲዮ ቀረስኩ። ዝም በይ ምንም እንዳታወሪ። ሳሊ ደረሰ 5 ከሩብ ለምሳ ወረደ። አናዘር የ2 ሰዓት መንገድ ይቀረናል። እንደዚህ አይነት ጎጆ ቤቶች ግን ደስ አይል። እዚህ ነገር ላይ ሰው ይኖራል ወይስ አይኖርም ብዬ እየጠየቅኩኝ ነበረ። ከዛ ደረስን። yes እንባ አይደለም ላብ ነው ያለው ሙቀት። ነፋስ የሚባል የለም። እኔ ራስቸው ነበር ብዙ ጊዜ ቆየን እንደሄደን 3 ሳምንታችን ግን ነፋሱ ግራ ገብቶኛል። እንደምታውቁት ብቻ ገብቻለሁ። ስንት ታቁልኝ ነው ለነን ካፌነት የሚከፈል መስዋዕትነት ይውት ሳናርፍ ነው እየሄድን ያለን። ባክቱ ለምበላው ለምጠጣው ለመክፈል ሲቹዌሽን በሰላም ገብተናል። yes ሻወር ወስጃለሁ ግን ዛፋችሁ ወርጂ በቧንቧ በለው የሆነ ሰዎች እየቀወጠው ኤሪዌስ አሁን ልንበላ ተመልከቱ። አልቻልኩም። እኔ ጾም ምግብ እንዴት እንደምወድ ታውቁ። ቶሎ ብሎ ያ እንዲሳነጥ ማዬ ብታይ ኖሮ ሺድ ቢላይ ከሳይ አሁን እኔ አብቱ ታይት ተኝቼ ተነስቼ ድጋሚ ልተኛ። ያ እናንተም ተኙ በቃ ደህና ደሩ። ባይ